ሰላም ተመልካቾች፣ ዛሬ ለየት ያለ ነገር እንሰራለን። እሱ የምንሰራው በተለይ ደግሞ ዲያቤቲክ ለሆኑ ሰዎች ተስማሚ የሆነ ምግብ ነው የምንሰራው። የሚያስፈልጉን ጥሬ እቃዎች በመጀመሪያ በቆሎ ዱቄት፣ ቺያ ሲድ፣ ሞሪንጋ ፓውደር እና ውሃ፣ ጨው፣ ማማሰያ ያስፈልጉናል። በመጀመሪያ ዱቄቱን እንጨምራለን። ጨው፣ ሞሪንጋ ፓውደር፣ ሳይበዛ በትንሹ ቀስ እያደረግን መቀላቀል ነው። ከዛ የምንጨምረው ቺያ ሲድ ነው። አንድ ማንኪያ በቂ ነው። ተመልካቾች ይሄንን ይመስላል ቴክስቸር። ልክ እንደዚህ ሲሆን ትሪያችን ላይ አድርገን ውስጥ ማስገባት ነው። ቀጥታ ቅድም የነገርኳችሁ ግብአቶች የጨመርኩበት ሌላ ነገር የለውም። ቀጥታ ኦቨን ውስጥ ነው የምናስገባው። በ160 ዲግሪ ሴልሺየስ ነው ቀስ ብሎ መብሰል ያለበት። ላይ ዘይት እንቀባዋለን። እንዳይዝብን ነው። ዘይት ከቀባ ነው በኋላ የራሱን ዱቄት ላዩ ላይ እንነሰንሳለን። ወረቀት መጠቀም ይቻላል። ከዛ በምንፈልገው ቅርጽ ቁጭ ማድረግ ነው። ምን ይመስላል? በ160 ዲግሪ ሴልሺየስ ኦቨን ውስጥ እናስገባዋለን። ተመልካቾቼ ደርሶልናል። አሁን በቆሎ ኩኪሳችን ወይም ደግሞ ዳቦችን ከሁለቱ አንዱ ነጭ የሆነበት ምክንያትም ምንም አይነት ሌላ ኢንግሪዲየንት ስለሌለው ነው። ማለትም እንደ ወተት፣ እንቁላል ወይ ቤኪንግ ፓውደር፣ ቤኪንግ ሶዳ እነዚህ ግብአቶች ምንም የሉበትም። ጀስት ፕሌን የሰራ ነው። አይታችሁታል ቪዲዮ። ለዛ ነው ነጭ የሆነው እንጂ አይሆንም ነበር እነዚህ አይነት ኢንግሪዲየንቶች ቢኖሩት ማለት ነው። በጣም ሄልዚ እና በጣም ጠቃሚ ኩኪስ ወይም ደግሞ ዳቦ የሰራ ነው። ለምትወዱት ለምታውቁት ሰው ላኩለት። በተለይ ደግሞ ይጠቅመዋል ለምትሉት ሰው ይህን ቪዲዮ ላኩለት። ምክንያቱም በጣም ጠቃሚ ሬሲፒ ነው የሰራ ነው። ዋው!